ዛሬ የምናያቸው ከፔፐር የሚለውን ቃል የያዙ ፍሬዞች ናቸው። ይሄን ስዕል እዩት እስቲ። የብርጭቆ ወረቀት አይደል? በአማርኛ ማለት ነው። በእንግሊዘኛ ምን ይባላል እስቲ? ምንድነው የሚባለው? ኦኬ ምን ይባላል? ሳንድ ፔፐር ወይም ደግሞ ፔፐር ሳንድ። ሳንድ ፔፐር ካላችሁ ግን በጣም አሪፍ ነው። ሳንድ ፔፐር የብርጭቆ ወረቀት ማለት ነው። እሺ ይሄን ደግሞ እዩት እስቲ። ታያችኋል እዚህ ጋር ያለው ወይም በዚህ ጋር ኦኬ መጠቅለያ ነው አይደል? መጠቅለያ ወይም ደግሞ ስጦታ ምናምን የምትጠቀልሉበት ማለት ነው። ምንድነው የሚባለው? ራፒንግ ፔፐር ይባላል። በጣም ጥሩ። ራፒንግ ፔፐር አይ ዶንት ኖ ኬሚስትሪ ወይም ፊዚክስ ምንድነው ባዮሎጂ ክላሳችሁ ላይ እችን ካስታወሳችኋት እስቲ ምንድናት? ራይት ቤዝ እና አሲድ የምንለይበት ማለት ነው። ምን ትባላለች? ሊትመስ ፔፐር። በጣም አሪፍ ሊትመስ ፔፐር። ሶ እንደዚህ አይነት ወረቀት ምናምን ቢሰጣችሁ ዝም ብለን ፔፐር ነው የምንለው አይደል? ብዙ ጊዜ ግን ምን ይባላል? a piece of paper። እስቲ በሉኝ a piece of paper። good a piece of paper። ለምሳሌ እዛው ላይ ኤክስፕሬሽኖች መስራት እንችላለን። ምን እያረኩት ነው? እንደዚህ አምጥቼ እንደዚህ ባረገው ምን እያረኩት ነው? folding a piece of paper ይሆናል። ኦኬ ባረገው ምን ሆነ? ripping or tearing a piece of paper። ቀደድኩት ማለት ነው። if I do this one ምንድነው የሚሆነው? crumple a piece of paper ይሆናል ማለት crumple a piece of paper። so ይሄንኑ ወረቀት ይዘን ደግሞ ላይክ እንደዚህ ቡጭቅጭቅ አድርገን የተቦጫጨቀ ወረቀት ማድረግ ከቻልን ደግሞ ምን ይባላሉ? scraps of paper ይባላሉ። scraps of paper ያ ማለት የተቦጫጨቀ ወረቀት ማለት ነው። እሺ እንቀጥል። ይሄን ዩት ስቴንስል ብዙ ጊዜ ኪችን ውስጥ ምናምን ጠረጴዛ ያለውን እንትኑን ለማጽዳት የምትጠቀሙበት ነው። ተለቅ ያለው ሶፍት አይነት የሚመስለው ማለት ነው። ምን ይባላል? ፔፐር ታውልስ። ኦኬ ፔፐር ታውል ይባላል። በጣም ጥሩ። ይሄ ባዝሩም ውስጥ ሽንት ቤታችን ምናምን የምንጠቀምበት ኖርማል ሶፍት እያለ የምንጠራው ደግሞ ምንድነው የሚባለው? ቶይሌት ፔፐር ይባላል። ቶይሌት ፔፐር። ጉድ አንድ ልጨምርላችሁ። ጋዜጣ በእንግሊዘኛ ምንድነው? ጋዜጣ ምንድነው? ኒውስ ፔፐር አይደል? ኒውስ ፔፐር ይባላል። አሁን የምሰጣችሁ ኮመንት ሴክሽን ላይ የምታስቀምጡልኝ ትንሽ አድቫንስ ሊሆን ይችላል ግን ፔፐር ታይገር የሚባል ኤክስፕሬሽን ሰምታችሁ ታውቃላችሁ? ምን ማለት ነው? እናንተ ኮመንት ሴክሽን ላይ ጽፉልኛላችሁ። ፔፐር ታይገር ኦኬ ኤክስፕሬሽን ነው። ከዛ እናንተ you have to write it in the comment section ማለት ነው። ትርጉሙን ወይም ደግሞ ለመቼ ነው የምንጠቀመው የሚለውን I'll wait for it ማለት ነው። ኦኬ thank you very much. We'll see you next time. Bye.